ወደ እስልምናው ስንመጣ በእስልምናውም የተወሰነ ባቢሎን የሚመስል ነገርን ያየን ይመስለኛል። እስቲ ለምሳሌ የወንድማችን እንዲህ ብሎናል። አንድ ሰው ጀነት ሲገባ የሚያገባው ስንት ነው ከተባለ ሁለት ሚስት ነው የሚያገባው እንጂ ዮሐድዬ ሰባ ብሎ ያመጣው ውሸት እንደሆነ መቀጠል። ኦኬ አንድ ወንድ የሚያገባው ሁለት ሴት ብቻ ነው በገነት የሚል ነገርና ሰባ ምናምን የሚለው ይሄ ውሸት ነው አለ። ኡስታዝ አቡ ሃይደር ደግሞ ምን ብለው ተናገሩ? በጀነት ውስጥ በተለይ ለሙጃሂዲኖች እስከ 72 የሚደርሱ ሁረል ዒን ሴቶችን አላህ አዘጋጅቶላቸዋል። ሶሃት ምንድነው ችግሩ? ኦኬ ኡስታዝ አቡ ሃይደር ደግሞ ምናሉ 72 በተለይ ለሰማዕታት ተዘጋጅቷል የሚል ነገር እናስቀመጡ። ስለዚህ ሁለት የተባለው ምናልባትም ዘው ዮሐዲ እንዳሳየን ባለፈው ሚኒማው አይነት በጣም ሚኒማው ዝቅተኛ ትንሹ የሚባለው ሊሆን ይችላል እንጂ የዚህን ያህል እንደሚሰጥ ይሄው ኡስታዞቻቸው በዚህ መልኩ ይናገራሉ። ወንድማችን ግን ምን ነበር ያለው? አንድ ሰው ጀነት ሲገባ የሚያገባው ስንት ነው ከተባለ ሁለት ሚስት ነው የሚያገባው እንጂ ዮሐድዬ ሰባ ብሎ ያመጣው ውሸት እንደሆነ መቀጠል። እስቲ የነዚህን የሼክ ደግሞ ስሙ። ይሄ ነው እንግዲህ የጀና ጉዳይ። አበደን 100 ሴቶች በአንድ ሰዓት ጅማዕ ታደርጋለህ። እነዚህ 100 ደግሞ ሁሉ ቢክር ናቸው፣ ድንግል ናቸው። ለ100 ሴቶች ሁሉ ድንግላቸው ወስደህ እንደገና within 5 minutes ድንግላቸው ይመለሳል፣ ድንግል ይሆን እንደገና። طيب እኔ እንትን አልደክምም እንዴ? አራት ደክምም እንደገና ጎበዝ ነው የምትሆነው። ኦኬ 100 ሴቶች ይሰጧል። 100 ሴቶችን ጅማዕ ተላለ ማለት ያው የነው ሴክስ ታደርጋለህ እንደማለት ነው። እና እንደው አልደክምም እንዴ ልትል ትችላለህ። ኧረ እንደውም ጭራሽ ጎበዝ ነው የምትሆነው አይነት ነገርን አስቀመጡ። ያኛው ወንድም ግን ምን ነበር ያለው? አንድ ሰው ጀነት ሲገባ የሚያገባው ስንት ነው ከተባለ ሁለት ሚስት ነው የሚያገባው እንጂ ዮሐድዬ ሰባ ብሎ ያመጣው ውሸት እንደሆነ መቀጠል። እሺ እንደው ኢትዮጵያ ውስጥ ብቻ ደግሞ እንዳይመስል ከውጭ ደግሞ እንያ ለምሳሌ መሐመድ ሂጃብ በጣም እውቅ የሆነ የእስልምና አቃቤ እምነት ነው። ይህ ጉዳይ ተነስቶ የሰባው ለደናግላን ጉዳይ ተነስቶ ሲጠየቅ እንዲህ ብሎ መለሰ። And then you come to me as a Muslim and you say okay well you got 72 virgins. I'm saying 72, I want 100, I want 200. There's no problem, there's no logical contradiction. I don't see a logical contradiction. ኦኬ የሰባው ለቱ ደናግላን ጉዳይ ሲጠየቅ የምን ሰባው ለቱ ቻኔ እንደው 100 ነው የምፈልገው 200 ነው የምፈልገው በሚል መልኩ ሲመልስ እናያለን። አይ ሰባው ለት የሚባል ነገር የለም የግነት አይነት አነጋገር ነው እንጂ እንዲህ የሚባል ነገር የለም ብሎ ሲመልስ አላየ ነው። ይልቁንም 100 200 ነው እንጂ የምፈልገው። ወንድማችን ግን ምን ነበር ያለው? አንድ ሰው ጀነት ሲገባ የሚያገባው ስንት ነው ከተባለ ሁለት ሚስት ነው የሚያገባው እንጂ ዮሐድዬ ሰባ ብሎ ያመጣው ውሸት እንደሆነ መቀጠል። በእስልምና ታሪክ ውስጥ በጣም እውቅ ከሆኑ አቃቤ እምነቶች ውስጥ አንዱ ደግሞ ዶክተር ዛኪር ናይክ ናቸው። ዶክተር ዛኪር ናይክም ይሄው ጥያቄ ተጠይቀው የሰባ ሁለቱ ደናግላን ጉዳይ ለወንዶች እንዲህ ተሰጠ፣ ታዲያ ለወንዶች እንዲህ ከተሰጠ ሴቶችስ ምንድነው የሚያገኙት ለሚለው ጥያቄ በዚህ መልኩ መለሱ። As far as the question is concerned that if the men go to heaven, they'll get 72 hur, that beautiful woman. What will the woman get? The same question was asked to Hazrat Aisha, may Allah be pleased with her, who's the wife of the Prophet. So the wife of the Prophet replied that the woman will get that which your heart hasn't desired, what your eyes hasn't seen, what your ear hasn't heard about. That means inshallah you will get something equal. ዶክተር ዛኪር ናይክንም እንደሰማችኋቸው ምን አሉን? እንደው ለወንዱ የዚህን ያህል ከተሰጠው 72 ያህል ከተሰጠው ለሴቷስ ምን ያህል ምንድነው የሚሰጣት ለሚለው ጥያቄ አለ አይሻም እንዲሁ ተጠይቃ ነበረ። እንደው አይን ያላየውን ጆሮ ያልሰማውን ልብ ያላሰበውን ይሰጣታል ብላ ስለተናገረች ከዚህ ጋር እኩል የሆነ ነገር ነው ይሰጣታል። የሆነ ነገር ብቻ ግን አለ አይነት ነገርን ሲያስቀምጡ እናያለን። ስለዚህም በእስልምና ውስጥ አብዛኛው መምህራን እንደሚናገሩት ነታፍሲር ኢብን ካሲር እና ሌሎች ሐዲሳትንም ጠቅሰው እንዳስረዱት ነው ሐዲም በእስልምና ውስጥ በገነት ሰዎች በዚህ ሁኔታ እንደሚኖሩ ግልጽ ነው። እንግዲህ ሙሐመድ የእስልምናው ነብይ በአንድ ወቅት ላይ ካሉት ሚስቶች ውስጥ አንዷ ስሟ ሳውዳ ትባላለች። ሳውዳ እድሜዋ የተወሰነ እየገፋ ሲሄድ ያው እንግዲህ መልኳም እየጠፋ ይሄዳል። በዛን ወቅት ላይ ሙሐመድ ጠላት ወይም ፊቱን አዞረባት። ኤኒዌይስ እዚህ ላይ ልናስተውል የሚገባ ነው ነገር መሐመድ ራሱም ቢሆን ያው እንግዲህ እድሜው ከፍ ያለ ነበር በዛ ሰዓት ላይ ኢቭን አይሻን ሲያገባ እንኳን 50 ዓመቱ አልፎት ነበር። ይህ ነገር ደግሞ የተከሰተው አይሻንም ካገባት በኋላ ነው። ለማንኛውም ግን ሳውዳ ሚስቱ ናትና ሚስቱ እድሜዋ የተወሰነ ሲገፋ እና መልኳ እየጠፋ ሲሄድ ፊቱን አዞረባት፣ ጠላት እና ወዲያውኑ ይህንን ያስተዋለች ሳውዳ አንድ ዲልን አቀረበችለት። ምን አይነት ነገርን? በዛ ሰዓት ላይ መሐመድ በየሚስቶቹ ጋር በየተራ እየሄደ ያው እንግዲህ በየተራቸው አልጋ ላይ የሚደረጉን አድርጎ ይመጣል ነው ታሪኩ ያ ነው። እና ምን አይነት ዲልን ያቀረበችለት ሳውዳ? እኔ ጋር የምትመጣበትን ቀን አይሻ ጋር ሂድ እና ግን አትፍታኝ አለችው። ኦኬ እና ግን አትፍታኝ፣ ትንሿ አይሻ ጋር ሂድ አለችው።
መሐመድ ይህንን ሲሰማ ተስማማ። ኦኬ አለ። ኦኬ እድሜዋ ገፋ፣ ደበረችው። ከዛ በኋላ ግን የኔን ተራ አይሻ ጋር ገብተህ ትውጣለህ ስትለው አልጋ ላይ የሚፈጸመውን ነገር ለመፈጸም ማለት ነው። ያኔ አይሻ ጋር የሚሄድ ከሆነ ያንቺን ተራ ኦኬ አለ። ዊርድ ነው አይደል? የተወሰነ ግን በጣም ጥያቄ ሆኖ ደግሞ እንዲነሳ የሚያደርገው ከዚህ በላይ እንደው አትሊስት መሐመድ በክርስቲያናዊ አገላለጽ ምናልባት ፍጥረታዊ ስጋዊ ሰው ነው ብለን ልናስብ እንችላለን። ግን ቁርአኑን አወረደ የተባለው እንግዲህ በእስልምና ውስጥ ፈጣሪ ተብሎ የተነገረለት አካልን ይህንኑ ነገር አፊርም አረጋገጠለት። ምን ብሎ ቁርአን ላይ ሱራ 4 128ኛው አያ ላይ እንዲህ ብሎ ተናገረ። ሴት ይላል ሴት ከባሏ ጥላቻን ፊትን ማዞርን ብታውቅ፣ ሴት ከባሏ ምንን ብታውቅ? ጥላቻን ብታውቅ ወይም ፊት እንዳዞረባት ብታውቅ እና በመካከላቸው መስማማትን ቢስማሙ ዲል ቢያረጉ ማለት ነው። ዲል ቢያረጉ መስማማትን ቢስማሙ በሁለቱም ላይ ኃጢአት የለባቸውም ማለት እንዲህ ያለ ነገርን ወረደለት ማለት ነው ለመሐመድ እና የምር የፈጣሪ ጠባይ ነው፣ የምር የፈጣሪ ባህሪ ነው ብለን እንድንጠይቅ ያደርገናል። እና ቁርአኑ ራሱ እንዴት ያለ አወራርን የወረደው የምር ቁርአንስ የፈጣሪ ቃል ነው ወይ ብለን እንድንጠይቅ አያደርገንም። አንዲት ልጅ ነበረች፣ ቆንጆና ጥሩ ደረጃ ላይ የነበረች ግን ደግሞ መካን ነበረች ወይም መውለድ የማትችል ነበረች። እና ይህች ልጅ ደግሞ አንድ ሰው ሊያገባት ይፈልግ ነበረ። ታሪኩ አጭር ነው። ባይዜ በትንሽ ሰከንድ ውስጥ ታሪኩን ነግራችሁና ምን እንደተፈጠረ ዘን መጨረሻ ላይ ከታሪኩ ጥያቄ የምጠይቃችሁ ይሆናል። በደንብ አድርጋችሁ ተከታተሉ። ታሪኩ የተፈጸመው የዛሬ 1400 ዓመት አካባቢ እንደሆነ ይነገርለታል። ብዙዎችም እውነተኛ ታሪክ እንደሆነ ያምናሉ። እና ታሪኩ እንዴት ነው? አንድ ወንድ እንደዚች ያለች ሴትን ይወዳል። ቆንጆ ጥሩ ደረጃ ላይ ያለች ግን መውለድ የማትችል እና ሊያገባት ይወድና ወይም ይፈልግና በሰዓቱ ግን ነብይ ብሎ የሚጠራው ወይም እንደ ነብይ የሚከተለው የሆነ ግለሰብ ወይም የሆነ ሰው ነበር። እና ይህንን ነገር ሊያማክረው ወደ ነብዩ ይሄዳል። ወደ ነብዩ ይሄድና ይህንን ጥያቄ ያቀርባል። እንደው እንደዚች አይነት ሴት አግኝቻለሁ፣ ቆንጆና ጥሩ ደረጃ ላይ ያለች ናት፣ ግን እንደው መውለድ አትችልም፣ ሰው ላግባት ወይ የሚል ጥያቄን ያቀርባል። ነብይ ብሎ ለሚከተለው ግለሰብ ወይም አካል ማለት ነው። እና ያ ነብይ የተባለውም ሰውም ደግሞ አይ ኖ አታግባት ብሎ ይከለክሏል በሚያሳዝን ሁኔታ። ታዲያ ግን ይህ ወንድም ወይም ይህ ሰው አላስቻለውም ይመስለኛል። ለምን ሁለተኛ ጊዜ ለመጠየቅ መጣ። ሁለተኛ ጊዜ ለመጠየቅ መጣና አሁንም በነብዩ ፊት ቀረበ። ረንዶ ላግባት እንዴ አይነት ነገር ይጠይቃል። አሁንም በድጋሜ ነብዩ ነው እንዳታገባት ይለዋል። ሶስተኛ ጊዜ አሁንም ይመጣል። ሶስተኛ ጊዜ ሲመጣ ግን ነብዩ እንዲህ ብሎ ተናገሩት። ነብዩ ምን ብሎ ተናገሩ? የተወደደች እንደው በደንብ ፈርታይል ሆነች በደንብ የምትወልድ አይነት ሴትን አግባ፣ በአንተ ሰዎችን ላበዛ እፈልጋለሁና ብሎ ሲናገረው እናያለን። ስለዛ መካን በመሆኗ እንዳታገባት፣ ቆንጆም ትሁን ምንም ትሁን ነው መካነች፣ በቃ አታግባት የሚል አይነት ነገርን ሲያስቀምጥ እናያለን። በአንተ ህዝቡን ማብዛት ስለምፈልግ በደንብ ፈርታይል ሆነች በደንብ መውለድ የምትችልን አግባ ብሎ ሲመክረው እናያለን። እውነት ግን አሁን ይህ እንግዲህ በሰዓቱ ነቢይ ተብሎ ተጠርቷል። እንግዲህ በዛ ግለሰብ በዛ ወንድም የምር ግን አሁን ይሄ ግለሰብ በፈጣሪ መንፈስ የሚመራ አይነት ነው። ምክንያቱም አለመውለድ ይሄ የፈጣሪ ጉዳይ ነው። ምን ማድረግ ይቻላል? የምር በዚህ በፈጣሪ መንፈስ የሚነዳ እውነተኛ ነቢይ ነው ብለን መናገር እንችላለን። እንደዚህ አይነት መልእክትን የሚያስተላልፍ ነቢይን። ለማንኛውም ይህ ነቢይ በእስልምና ውስጥ ነቢይ ተብሎ የሚጠራው ነቢዩ መሐመድ ነው ይህን ነገር የተናገረው። ማስረጃ ሱናን አቢ ዳውድ 2050ኛው ሀዲስ ነበር ላይ አለ። ሰው ሞራል ይህንን ነገር ስንመለከት ከሞራሊቲ አንጻርም ስናየው በፈጣሪ መንፈስ የሚመራ ነቢይ ኧረ እንደው እንደዚህ አያደርግም ብለን መናገር አንችልም ወይ? ፈጣሪም ለዚህ ንግግሩ ሲቀጣው በፍጹም አላየንም። ኦኬ ህዝቡን ለማብዛት ሲባል ብቻ ፈርታይል የሆነችን ሴት አግባ እንጂ እንዲህ አይነት ሴትን አታግባ ብሎ ሲከለክለው ነው ያየነው። እና እንዲህና መሰል የሆኑ አንዳንድ አርጊመንቶችን እያነሳን የምናይበት ፕሮግራም ዛሬ ይኖረናል። መሐመድ የፈጣሪ ነቢይ ላለመሆኑ ማስረጃዎቹ አንድም እነዚህ ናቸውና ኦኬ ዛሬ እስቲ ክርስቲያኖችም ልትሰሙ የሚገባው አንድ ጥያቄ ለሙስሊም ወንድም እህቶቼ ላቅርብ። እሱ ምንድነው? እንግዲህ መሐመድ የእስልምናው ነቢይ በአንድ ወቅት ላይ ካሉት ሚስቶች ውስጥ አንዷ ስሟ ሳውዳ ትባላለች። ሳውዳ እድሜዋ የተወሰነ እየገፋ ሲሄድ ያው እንግዲህ መልኳም እየጠፋ ይሄዳል። በዛን ወቅት ላይ መሐመድ ጠላት ወይም ፊቱን አዞረባት። ኤኒዌይስ እዚህ ላይ ልናስተውል የሚገባ ነው ነገር መሐመድ ራሱም ቢሆን ያው እንግዲህ እድሜው ከፍ ያለ ነበር በዛ ሰዓት ላይ። ኢቭን አይሻን ሲያገባ እንኳን 50 ዓመቱ አልፎት ነበረ። ይህ ነገር ደግሞ የተከሰተው አይሻንም ካገባት በኋላ ነው። ለማንኛውም ግን ሳውዳ ሚስቱ ናት እና ሚስቱ እድሜዋ የተወሰነ ሲገፋ እና መልኳ እየጠፋ ሲሄድ ፊቱን አዞረባት፣ ጠላት።
እና ወዲያውኑ ይህንን ያስተዋለች ሳውዳ አንድ ዲልን አቀረበችለት። ምን አይነት ነገርን? በዛ ሰዓት ላይ መሐመድ በየሚስቶቹ ጋር በየተራ እየሄደ ያው እንግዲህ በየተራቸው አልጋ ላይ የሚደረገውን አድርጎ ይመጣል ነው ታሪኩ ያ ነው። እና ምን አይነት ዲል ያቀረበችለት ሳውዳ? እኔ ጋር የምትመጣበትን ቀን አይሻ ጋር ሂድ እና ግን አትፍታኝ አለችው። ኦኬ እና ግን አትፍታኝ፣ ትንሿ አይሻ ጋር ሂድ አለችው። መሐመድ ይህንን ሲሰማ ተስማማ። ኦኬ አለ። ኦኬ እድሜዋ ገፋ፣ ደበረችው። ከዛ በኋላ ግን የኔን ተራ አይሻ ጋር ገብተህ ትውጣለህ ስትለው አልጋ ላይ የሚፈጸመውን ነገር ለመፈጸም ማለት ነው። ያኔ አይሻ ጋር የሚሄድ ከሆነ ያንቺን ተራ ኦኬ አለ። ዊርድ ነው አይደል? የተወሰነ ግን በጣም ጥያቄ ሆኖ ደግሞ እንዲነሳ የሚያደርገው ከዚህ በላይ እንደው አትሊስት መሐመድ በክርስቲያናዊ አገላለጽ ምናልባት ፍጥረታዊ ስጋዊ ሰው ነው ብለን ልናስብ እንችላለን። ግን ቁርአኑን አወረደ የተባለው እንግዲህ በእስልምና ውስጥ ፈጣሪ ተብሎ የተነገረለት አካልም ይህንኑ ነገር አፊርም አረጋገጠለት። ምን ብሎ? ቁርአን ላይ ሱራ 4 128ኛው አያ ላይ እንዲህ ብሎ ተናገረ። ሴት ይላል ሴት ከባሏ ጥላቻን ፊትን ማዞርን ብታውቅ፣ ሴት ከባሏ ምንን ብታውቅ? ጥላቻን ብታውቅ ወይም ፊት እንዳዞረባት ብታውቅ እና በመካከላቸው መስማማትን ቢስማሙ፣ ዲል ቢያረጉ ማለት ነው። ዲል ቢያረጉ መስማማትን ቢስማሙ በሁለቱም ላይ ኃጢአት የለባቸውም ማለት እንዲህ ያለ ነገርን ወረደለት ማለት ነው ለመሐመድ። እና የምር የፈጣሪ ጠባይ ነው፣ የምር የፈጣሪ ባህሪ ነው ብለን እንድንጠይቅ ያደርገናል። እና ቁርአኑ ራሱ እንዴት ያለ አወራርን ይወረደው? የምር ቁርአንስ የፈጣሪ ቃል ነው ወይ ብለን እንድንጠይቅ አያደርገንም የሚል ጥያቄ ነው ይዤ የመጣሁትና በእስልምና የፈጣሪ ቃል ነው ተብሎ የሚታመነው ቁርአን ክርስቲያኖችን ቀጥታ በስም እየጠራ ይራገማል። የሚራገምበት ዋናው ምክንያት ደግሞ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው ብለን በማመናችን ነው። እንግዲህ የእምነት በእኛ እንደሚታወቀው በማቴዎስ ወንጌል ምዕራፍ 16 ላይ ጌታችን እንደተናገረው ስጋና ደም የገለጠው እንኳን እምነት አይደለም፣ ከላይ ከሰማይ የመጣ እውቀት ነው። እና በዚህ ምክንያት ይህንን ታላቅ እምነት ኢየሱስ እርሱ የእግዚአብሔር ልጅ ነው፣ ወልድ ነው ብለን በማመናችን ቁርአኑ ይራገማል፣ ይረግመናል። ስማችንን ያውም ጠርቶ ክርስቲያኖች እያለ ይህንን የቁርአን ክፍል አንስቼ ትንሽ ነገር እላችኋለሁ እሰጣችሁና ወደዛ ከመግባቴ በፊት ግን አንድ ነገር ላሳውቃችሁ። እንግዲህ በዚህ በምድር ላይ ስንኖር ክርስቲያን ወንድም እህቶች ሁላችንም እንደምናውቀው ከየትኛውም ቤተ እምነት ሰዎች ጋር በፍቅር በሰላም በመቻቻል በመከባበር ልንኖር እንደሚገባ ይታወቃል። መጽሐፍ ቅዱሳችን ወይም ቤተክርስቲያናችን በሚገባ ታስተምሯለች። ከእግዚአብሔርም የተማርነው ከአባታችንም ይሄንን ነው። እግዚአብሔር አባታችን ዓለምን ሁሉ እንዲሁ ወዶ ልጁ ኢየሱስን ልኳል። እንግዲያውስ እግዚአብሔር በዚህ ደረጃ ሙስሊሞችንም ሌላውንም ሁሉ ከወደደ እኛ እንዴት እንጠላለን? እግዚአብሔር የወደደውን እኛ የምንጠላ ከሆነ ጥላችን ከእግዚአብሔር ጋር ይሆናልና ማንንም አንጠላም። ከሁሉም ጋር በመከባበር ልንኖር ይገባል። ይሄ ግልጽ ነው። ግን ይህ መከባበሩ፣ መፋቀሩ፣ መቻቻሉ ግን ክርስቶስ ላይ እንድንደራደር ግን አያደርገንም። ክርስቶስ ላይ አንደራደርም። አየህ፣ አሁን ኢየሱስ የእግዚአብሔር ልጅ አይደለም ብሎ የሚመጣ ካለ እንቃወመዋለን። ምንም እንኳን ፍቅር ቢኖር፣ ምንም መከባበር፣ ምንም መቻቻል ቢኖርም ክርስቶስ ላይ ግን አንደራደርም። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው። እንደውም እንዲህ ይላል ዮሐንስ ሲናገር በመጀመሪያ መልእክቱ ምዕራፍ 2 ላይ አባት እና ልጅን የሚክድ ይላል። አብና ወልደን ማለት ነው። አባትና ልጅን የሚክድ ይህ የክርስቶስ ተቃዋሚ ነው ይላል። ስለዚህ ነው አባት ልጅ ነው የሚባል እንደዛ አይደለም የሚል ሰው ካለ እነሆ የክርስቶስ ተቃዋሚ ብለን እናሳያለን። ሰው ይህንን ልብ እናድርግና አሁን ወደ ቁርአኑ ክፍል እንሂድ። በቁርአን በዚህ በሱረቱ አተውባ 9ኛው ምዕራፍ ማለት ነው 30ኛው አያ ላይ ምን ይላል ቁርአኑ? አይሁድ ኡዘይር የአላህ ልጅ ነው አለች ይላል። ኡዘይር የተባለው እዝራ ነው ይላሉ። እንግዲህ አይሁዳውያን ልክ ክርስቲያኖች ክርስቶስ የእግዚአብሔር ልጅ እንደሚሉት እዝራ የእግዚአብሔር ልጅ ብለው አያውቁም። እንደዛ በዛ መልኩ አይሉም ጭራሽ። እንዳ ቁርአኑ ላይ ግን አለ። ኤኒዌይስ ምንም ሆነ ምን ወደ ክርስቲያኖቹ ግን እንለፍ። ክርስቲያኖች ይላል አልመሲህ የአላህ ልጅ ነው ይላሉ። ይህ ግን በአንደበታቸው ያለ ቃላቸው ነው። ከእነርሱ በፊት የካዱ ሰዎችን ቃላቸውን ያመሳስላሉ ይልና አላህ ያጥፋቸው ይላል። አላህ ያጥፋቸው። አሁን አላህ ያጥፋቸው የተባሉት ክርስቶስ የአላህ ልጅ ነው ስላሉ ነው። እንግዲህ አሁን ክርስቲያኖች አልመሲህ ወይም ክርስቶስ የእግዚአብሔር ልጅ ነው የሚሉት። ስለዚህ አሁን አላህ የሚለው እግዚአብሔር የሚለው ለማመልከት ከሆነ እንግዲያውስ አዎ ክርስቶስ የእግዚአብሔር ልጅ ነው። ግን አላህ ሲሉ ግን በቃ የእስልምናውን አምላክ ስፔሲፊክሊ እሱን እያታሰበ ከሆነ የተወራው የእስልምናው አምላክ አላህ ለጌታችን ለኢየሱስ አባቱ በፍጹም አይደለም። እንደዛ ብለን አናምንም እኛ። በእስልምና ውስጥ የሚታወቀው ወይም የሚታመነው በቁርአን ውስጥ ተገለጠ የተባለው ያ አምላክ
የሙስሊሞች አምላክ አላህ እርሱ ለጌታዬ ለመድኃኒቴ ለኢየሱስ ክርስቶስ አባቱ በፍጹም ሊሆን እንደማይችል ሁላችንም እናምናለን። ይሄ የእኛም እምነት፣ እንደዛ አናምንም። ምናልባት ግን አላህ በብሉይ ኪዳንም በሐዲስ ኪዳንም የተገለጠው ያ ራሱ እግዚአብሔር ነው ከተባለ ግን ኢየሱስ ያኔ የእግዚአብሔር ልጅ ነው። አላህ ያጥፋቸው አለ። እንደዛ ብሎ የሚራገመው ራሱ አላህ ነው። ባይዚ አላህ ክርስቲያኖችን አላህ ያጥፋቸው እያለ ራሱ አላህ ይራገማል ማለት ነው። በዚህ ምክንያት እና ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ የሚለው ግን ለኛ ለክርስቲያኖች መሰረታዊ የሆነ እምነታችን ነው። ቤተክርስቲያን እንኳን የተመሰረተችው በዚህ በታላቅ እምነት ላይ ነው። ከዚህ ጋር በተያያዘ ዛሬ ማለትም ሐሙስ ከምሽቱ 3 ሰዓት ላይ ላይቭ ገብተን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ በሚል የምንማማር ይሆናል። ጥያቄ ያላችሁ ሙስሊም ወንድሞችም ካላችሁ መጣችሁ መጠየቅ ይቻላል። ይቆየን። ከወንድማችን እፎይ ጋር በተያያዘ አንዳንድ በጣም የሚያስገርሙ ነገሮች እዚህ ቲክቶክ ላይ ያየው ነው። እስቲ ግልጽ አድርጉልን። ሙስሊሞች በእናንተ ሳይድ ያሉ መምህራን ማለት በኡስታዝ ደረጃ በመምህራን ደረጃ ያሉ የተለያዩ ሰዎች ይሄን ያልኩት ለምንድን ነው? ለምሳሌ እፎይ መምህር አይደለም። በዚህ ቤተክርስቲያናችን ውስጥ እስልምናን በራሱ እንደው የሚያጠና ከዛ በላይ ያነበበውን የሚያካፍል አይነት ወንድም ነው። በእስልምናው ሳይድ ግን በኡስታዝ ደረጃ በመምህራን ደረጃ ያሉ ሰዎች ሳይቀሩ አምላካችን ላይ እንዴት እንደሚሳለቁ እግዚአብሔርን አምላካችንን ጌታችን ኢየሱስን እንዴት እንደሚሳደቡ ሳትሰሙ ቀርታችሁ ነው ወይስ በእኛ ሳይድ ቢሳደቡ ችግር የለውም፣ በእናንተ ሳይድ ግን የሆነ እንደው ቅር የሚያሰኝ ነገር ከተሰማ አይ እንደው እንነሳለን የሆነ አምባገነን እንሁን አይነት ነገር ነው እንዴ? እንዴት ነው እየታሰበ ያለው? ልክ ለእንደዚህ አይነት ነገር እኮ ለመቆም ልክ ስትነሱ መጀመሪያ እናንተው ቤት ያሉ ልጆችን በመቆንጠጥ መምህራንም ቢሆኑ ኡስታዞችን ቢሆኑ በመከልከል በዛ ነው ባይዜ ሊጀምር የሚገባው። ለምን ይሄንን ያልኩት የተወሰነ ቪዲዮችን አሳያችኋለሁ፣ አብረን የምናይ ይሆናል። ወደዛ ቀጥታ ከመግባቴ በፊት ግን አስቀድሜ አንድ ነገር ልናገር። በክርስትና ውስጥ ያሉ እንደዚህ ዲስከሽኖች ወይም እንደዚህ ውይይቶች ምናምን ከማንም ጋር እናደርገው ከእስልምና ጋር የሚሆን ከሌሎችም ጋር ይሁን በፍቅር መሆን አለበት፣ በየዋህነት መሆን አለበት፣ በፍርሃት መሆን አለበት የሚለው የኔ ብቻ ሳይሆን የክርስትና ፕሪንሲፕል ነው። በቃ ከዚህ ፕሪንሲፕል መውጣት አንችልም፣ ግልጽ ነው። ይሄ ፕሪንሲፕላችን ነው። ስሜታዊ የሆነን ብንወጣ ራሱ ቃሉ ይጎትተናል። ማለት ቅዱስ ጴጥሮስ በመጀመሪያ መልእክቱ ምዕራፍ 3 ቁጥር 15 ላይ የተናገረው ነገር አለ። ዳሩ ግን ጌታን እርሱም ክርስቶስን በልባችሁ ቀድሱት ይልና በእናንተ ስላለው ተስፋ ለሚጠይቋችሁ ሁሉ ለመመለስ ዘወትር የተዘጋጃችሁ ሆኑ ይልና ነገር ግን በየዋህነትና በፍርሃት ይሁን ይላል። በየዋህነትና በፍርሃት ይሁን። ዘወትር ለመመለስ ዝግጁ መሆን አለባችሁ፣ ግን በየዋህነት በፍርሃት መሆን አለበት። ሰውን አይደለም፣ እግዚአብሔርን በመፍራት ዝቅ በማለት በትህትና በዚህ ሁሉ ውስጥ ነፍሳትን ለክርስቶስ ለመማረክ ማለት ነው። አንዳንዴ ስሜታዊ ሆነን ከዚህ ፕሪንሲፕል ወጣ ስንል ይሄው ቃሉ ግን ጎትቶ ደግሞ ወደዛው ሊመልሰን ይገባል። ስለዚህ ለዚህ ፕሪንሲፕል ተገዢ መሆን አለብን። ይሄ በቃ በኢርሳናችን ውስጥ የሁላችንም አቋም ነው። ስለዚህ በፍርሃት በየዋህነት በፍቅር በዛ ውስጥ ምንድነው ከኔ ተማሩ እኔ በልቤ ትሁት ነኝ ላለው ጌታ ነፍሳትን እንማርካለን ማለት ነው። እንደዛ አለበለዚያ ነፍሳትን መማረክ አንችልም፣ መጫጫ ብቻ ነው የሚሆንብን። ይህ እንዳለ ሆኖ ግን ለምሳሌ የሙስሊም መምህራን ወይም ኡስታዞች አምላካችንን በምን ደረጃ እንደሚሳደቡ እስቲ እንስማቸውና እንመለስ። ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ፣ የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። የእግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት ያሳፍራል። እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል በእውነቱ። ባለጌ ነው በጣም። አምላክ ጌ ነበረ፣ ወንድ ለወንድ የሚሳሳም አየሁ። ይሄን አምላክ ይታያል አየህ። ይሄን ሽማግሌ አየህ፣ ይሄን ሽማግሌ ከዚህ ሰው ግን በክርስትና ዓለም እግዚአብሔር ስለጠጣና ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው፣
ኦኬ ጀግና ሊባል አይችልም። ኦኬ እንግዲህ እንደሰማችሁት ነው። ሙስሊም ኡስታዞች መምህራን ሳይቀር በምን ደረጃ እግዚአብሔር ላይ እንደሚናገሩ እንግዲህ ተመልክታችኋል። ያውም የተናገሩት ሁሉ እነሱ ባሉት መንገድ መጽሐፍቶቻችን ላይ የሉም። እነሱ ባሉት መንገድ የሆነች ቃል ይሰባሉ፣ ለራሳቸው ታሪክን ይፈጥራሉ። የሆነች ቃል ይሰባሉ፣ ለራሳቸው ታሪክን ይፈጥራሉ። እነሱ ባሉት መንገድ ያልተቀመጠን ነገር ነው እንደዚህ የሚሉት። ቀርበ መልስ ከተባልኩ እኔ ለምሳሌ ልመልስ እችላለሁ። እዚህ ጉዳይ ላይ ቀርበ መልስ ከተባልኩኝ እኔ ቀርቤ ልመልስ እችላለሁ። ልክ እንደዚህ ሁሉ ወንድማችን ወይም እዛ በእስልምና ውስጥ የሌለ ነገር እንኳን የተናገረው ይሄ ትልቅ ስህተት ስለሆነ ቀርቦ እንዲመልስ ጠይቁት። መጠየቅ አለበት። እሱም አይ እኔ ከዚህ ላይ አግኝቻለሁ ከዚህ ላይ አግኝቻለሁ ብሎ ማስረጃ ማቅረብ አለበት። እንግዲህ ብዙ ጊዜ እንደሚናገረውም ከሆነ ማስረጃ አቀርባለሁ ይላል እሱ። ስለዚህ ይጠይቅ። ባይሆን ግን በሌለ ነገር በዚህ ደረጃ ግን ሙስሊም መምህራን ኡስታዞች እንዲህ ሲናገሩ ስለነበረ ይህንንም እያያችሁ ይህንን ስታጸዱ ነው ከዛ በኋላ ሌላውንም ለመጠየቅ ሞራሉንም ሊታገኙ የሚገባው ነው። ይቆየን።